ፍትህ ለአክሱም ሙስሊሞች፣ ፍትህ ለአርሲ ኦርቶዶክሶች። ወላሂ በጣም የሚያስጠላ ዘመን ላይ ነው ያለነው። ኢትዮጵያዊ ማለት እኮ እንደዚህ አይደለም። እኛ መስገጃ ቦታ አተን፣ መቀበሪያ ቦታ አተን፣ ከታመምን የሚጠይቀን አተን። እንደዚህ ነው ኢትዮጵያዊ ማለት? እንደዚህ አይደለም። ሁላችንን ግዴታችን ነው። ሁላችንም ድሮ እኮ በአባቶቻችን በእናቶቻችን ጊዜ እንደዚህ አይደለም። አሁን በመጣ ትውልድ ነው ሀገራችን እየተበላሸ ያለው። ፍቅር እንጂ ጥላቻ እኮ አይገባንም። እኛ ሁላችንም በፍቅር ነው እንጂ ጥላቻ አይገባንም። ወላሂ ድሮ እስቲ ለእናቶቻችን ለአባቶቻችን ጊዜ ማየት ነው ያለብን። ፍቅር እንጂ ጥላቻ አያውቁም እነሱ። እኛ አሁን በመጣነው ትውልድ ግን ተበላሽታለች። እኔ ዛሬ ሙስሊም ስለሆንኩኝ አይደለም ስለነሱ ማውራት የምችለው፣ ወይም ክርስቲያን ስለሆኑ አይደለም ስለኛ ማውራት የምችሉ። ሁላችንም ኢትዮጵያዊ በመሆናችን። ኢትዮጵያ ማለት እንደዚህ አይደለም። ወላሂ ይሄ ነገር በጣም የሚያስጠላ ዘመን ላይ ነው ያለነው። አላህ መጨረሻችንን ያሳመረው። ወላሂ በጣም የሚያስጠላ ዘመን ነው ያለነው። ይሄ ቪዲዮ በደንብ ኮምፕሊት ሼር አድርጉልኝ።